አታመልጭኝም። ክፈቹ። እባክህ ተወኝ፣ ምንም እንዳታረገኝ እኮ ክፈቹና አናግሪኝ። እሺ ግን እኔ ምንም እንዳታረገኝ በእናትህ ቃል እገባልሻለሁ። ምንም አላረግሽም። ክፈቹ። ለምን መጣሽ? አጋጣሚ እያለፍኩ ነበረ። ምን አየሽ? ምን? ለማንም አልናገርም። እውነት ልገለው ፈልጌ እኮ አልነበረም፣ ግን አባቴ ነጠቀኝ። ከዛ ገደልኩት። ችግር የለውም። ኧረ መምጣት አልነበረብሽም፣ ተሳሳትሽ። ምንም አታረገኝ ቃል ገብታልኝ እኮ ነበር። እኔ ደግሞ መታሰር አልፈልግማ። እኔ በቃ ምንም አይሰማም። እናንተ ምንም እንዳታረገኝ። አላምንሽማ። እኔ ማመን እኮ አቁሜያለሁ። ሚስት አይደለ? እመነኛ። ሚስት በዚህ ሰዓት እናቴንም አላምን። እኔ እኮ መሞት አልፈልግም። እሺ በቃ አንድ እድል ልስጥሽ። እሺ ሰውነሽ ጎፈር ከደረሰሽ አልገልሽም፣ ከደረሰኝ ግን እሺ ሰው። እኔ ደግሞ ጎፈር ነኝ። እሺ መጣ ደግሞ እራስና ምንድነው? አንዴ ለብቻሽ ላውራሽ። ስመለስ ስለምነግራቸው እዚሁ አዋራኝ። ከነገርሻቸው ነገሪያቸው። እኔ ግን አንዴ አናግር። አንተ ወደዛ ሂድ እስቲ በእናትሽ። አንቺ ወተሽ አውሪ። አትውጣ። ሂድ ሂድ ሂድ። ኧረ በእናትሽ ተነሽና ወደዛ ሂጂና አናግሪው። ኧረ በእናትሽ ተው። ምንድነው? ከተናገር ተናገር። ባይ ሂድ። አፍቅሬሻለሁ። ፍቅር ሂድ ከዚህ ደፋር። የምሬን ነው፣ አልቀለድኩም። አፍቅሬሻለሁ። አታ መጀመሪያ ወንዱን እሺ፣ ሂድ ከዚህ። ምን ይጎልኛል? ምን አለ ሲጀመር? መጀመሪያ አለባበስህን አስተካክል፣ ነገረ ስራህን አስተካክል። እሺ፣ ከዛ በኋላ ፍቅር ላይ ትደርሳለህ። አትንቀልቀል።